በእውነት ቺና ቁሚያ ትገባለሁ። እስኪ ነስማ እናት አይሰማም እሙ ማማዬ፣ አረ ለስራ ነው እንጂ ይሄ ሳሪስ አካባቢ ነው እንደምትሾፉት። ባህላል ነው በቃ። እዚህ ደግሞ በዚህ አቋራጭ ጀመር። ቆይ ቅርታ፣ ዛሬ ከፈጣሪ ጋር ብቻ ብዙ ነገር መታየት አለበት። ሹፍ ከመግቢያ ማሚዎች ናቸው። አላቅም እኔ ይሄ አሁን ቦሌ አካባቢ ነው። ቦሌ ወደ ቺቺኒያ ማሳጅ ቤቶች አካባቢ ታውቋታላችሁ። እዛ አካባቢ ነው እና ይሄ የሳሪሱንም መሀል ላይ እየገባ አሳያችኋለሁ። ሳሪስ አካባቢ የነበረው ማለት ነው። ስማ ጌታ ሆይ ብቻ ኒንጃ ሴቶቹ ገላቸው ምናምን ነገር። አሁን ደግሞ ሳሪስ አካባቢ ነው አሁን ያለሁት። ይዋቸው እዚህ በቃ ሀላል ላላ የእነዚህ ምን ይባላል መሰላችሁ? ወጥቶ ውጭ ላይ እንትን ማለት ወንድ ማስገባት አይቻልም። እና ምን መሰላችሁ ወንድ ማስገባት አይቻልም፣ ያስቀጣል። እስኪ በዚህ ወደ ግራ በኩል እንሞክር። በዚህ በኩል ያገባችሁ አይደለ? የቦሌዎቹ ኩል ነገር ናቸው። ወንድ ልጅ ከውጭ ምናምን ማስገባት አይቻልም። እዛው ቤት ድረስ ወንዱ ልጅ መምጣት አለበት ነገር የሚባል አይነት አሰራር ነው ያላቸው። ሹፍ አሁን እዚህ ጋር የሆነ ሰዓት ድምፄን የሰሙ ይመስለኛል። የሳሪሱን አያችሁት? እዚህ ጋር በቃ እንዲህ ባህላል ነው የሚሰራውና ርካሽ ነገር ነው የሚባለው የሚከፈለው ብር። የብዙዎቻችሁ ጥያቄ ደግሞ ስትቀርጽ አያዩክም ነው እንትን ነው መነጽር ነው አይደብራችሁ? ሾፋችሁ እዚህ ጋር በመኪና ምናምን ነው የሚመጣው። ቺኮቹ በር ላይ ምናምን ነው የሚቆሙት። ይሄ ሳሪስ ነው። ሹፍ እዚህ ጋር ገባችሁ? በየፔንሲዮን በር ላይ ነው የሚቆመው እዚህ ማለት ነው። ሹፋት እዚህ ጋር ሾፍካት። እኔ ሲዞሩ ተሳቀቅ ያለኩኝ እኮ ጌታዬ። መላው የለም እንጂ ያው እኔ ለቪዲዮ ጥቼ እንጂ በቃ ያሳስቷል። አንዳንድ የሰማሁትን ዋጋ ልንገራችሁ። ጀስት እዚያውን ከ600 እስከ 1000 ብር ምናምን ድረስ ነው ያለው ሳሪስ አካባቢ ሲሆን ማለት ነው። ቦሌ እስከ 100,000 ጠራ ይችላል። ገባችኋ? ቦሌ አካባቢ እስከ 100,000 ከዛ በላይ ሊጠራባችሁ ይችላል። ሳሪስ ግን ሲሆን ይቀንሳል። ማሳጅ ቤት የሚል ጽሑፍ ካያችሁ እንዳታምኑ እሺ። ገባችኋ? ማሳጅ ቤት የሚባል ወፍ በቃ ዝም ብላችሁ ማሳጅ ቤት የሚባል ነገር የለም ነው በቃ በአጠቃላይ። አንዳንዴ ደግሞ እንደዚህ ጀስት ከማሳጅ ቤትም ውጭ ደግሞ አለ ክለብ ላይ ያሉ ማለት ነው። ቆጠራችኋቸው 4 ናቸው ምናምን ናቸው። 4 ናቸው። አምላኪ ይወረካል። እዚህ ጋር አስተናጋጅ ነገር ነው። መስማ ያልዞርኩበት የለም እውነት። በቃ እንትን ነው ገባችሁ? ቺኮቹ ራሱ በቃ እዚህ ጋር ሹፍ ሁለቱን ሾፍካቸው በቃ ሙሉ ወራኪዎች ናቸው። ወረካ ነው። ቆይችኛው አለም ጠርተና እናስቆም። ዝም ብለን እስቲ እንጠይቃት። ማማዬ እናቱ ኧረ ቁሚ ስራ ሰሪ። ግልምጫው ምን አመጣው? ካልሰራሽ አልሰራም ነው እንዴ? ሌላ ይሞከር እስኪ ማን ናናናናናናና በስመ አብ በጣም ደክሞኛል። እግሬን ብዙ ነው የተጓዝኩትና ብቻ በጣም ነው የደካከመኝ። ማማዬ ሰላም ነው አለ ይመስገን። በቃ ትንሽ ያስፈራል። ለዛ እኮ ነው ምን መሰላችሁ ጠይቃችሁ ምናምን ነገር መመለስ የለም የሚባል ነገር አለ። አንዴ ከጠይቃችሁ ነው በቃ የግዴታ እንትን መባል አለበት። ገባችሁ? መግባት አለባችሁ የግዴታ ገባችሁ? በፈለጋችሁት ብር እንትን ስለሚሉላችሁ ማለት ነው። ሹፍ እዚህ ጋር ቅድም እዚህ ጋር የነበሩት ገብተው ነው ማለት ነው። አያችሁ? እዚህ ጋር የሆነች ልጅ አልነበረች ቅድም ገብታ ነው ማለት ነው።
በለው ብቻ አሪፉ ይወረካል ማለት ነው። አንተ በቃ ግን እንጃ ማለት ቦሌ ላይ ያሉት ውድ ዕቃ ያስከፍላሉ እንጂ ከቦሌዎቹ ይልቅ የሳሪሶቹ ኮፒስ ናቸው ማለት። ሳሪስ ያሉትን በቃ ያባበዱ ናቸው። በቃ ይሆናላችሁ ገባችሁ። የሚለብሱት ምናምን አይነት አለባበስ ምናምን አያስነጭም፣ በቃ አያስጠቁርም ብዙ። እና ጉዳቱ ምን መሰላችሁ? የሳሪሱ ሁሉም ሀላል ላይ ነው፣ በቃ እንዲህ ውጭ ላይ ነው የሚቆሙት። የቦሌዎቹ ግን በቃ በሲክስ ነው። በቃ ገባችሁ፣ ታውቁታላችሁ፣ ቦታውን ገብታችሁ መጠቀም ነው። ይሁን ግን ይህን ይዩት ሾፋችሁ እዚህ ጋር በቃ ጥል ምናምን ግን አይጠፋም እንደዚህ አይነት ሰፈር ላይ። ፈጣሪ ይሁን ሰው ብቻዬን ማወራ ይመስሏል እናንተ የሆነ ሰዓት እና በቃ ቪዲዮ ይሄን ይመስል ነበር የዛሬ ውሎ አይደለም ምሽታችን። እና ቪዲዮን ከወደዳችሁትና እንትን ማለት ከፈለጋችሁ ሼር፣ ላይክ፣ ሪፖስት ማድረግ እንዳትሳሳቱ። አሪፍ መረጃ ሰጥቻችኋለሁ።